ሰላም ለሁላችሁም ወደ ቻናሌ እንኳን በደህና መጣችሁ ብያለሁ። በዛሬ ቪዲዮ ጀማሪዎች የሚሰሯቸው አምስት ዋና ዋና የፎሬክስ ትሬዲንግ ስህተቶችና እንዴት ማስወገድ እንደምትችሉ አጠር አድርጌ አጋራችኋለሁ። ለፎሬክስ ትሬዲንግ አዲስ ከሆናችሁ ይህን ቪዲዮ ጊዜያችሁን፣ ገንዘባችሁን እና ብስጭትን ለመቀነስ እጅግ ይረዳችኋል ብዬ አስባለሁ። አሁን እንጀምር። ሚስቴኳን ምንድነው? ያለ እቅድ መገበያየት ነው። ትሬዲንግ ዊዛውት ኤ ፕላን። ብዙ ጀማሪዎች በስሜት ወይም በግምት ላይ ተመስርተው ወደ ንግድ ይገባሉ። ወደ ንግድ ከመግባቱ በፊት ኢንትሪ ፖይንት፣ ስቶፕ ሎስ፣ ቴክ ፕሮፊት እና ሪስክ አማውንት ግዴታ ማወቅ ይኖርባቸዋል። ያለ ፕላን ትሬድ ብዙ ጊዜ አላስፈላጊ ለሆኑ ኪሳሮች እጅግ ይዳርጋል። ሚስቴክቱ ምንድነው? ሪስኪንግ ቱ ማች መኒ፣ ከፍተኛ መጠን ያለው ገንዘብ ለአደጋ ማጋለጥ ነው። ብዙ አዳዲስ ትሬደሮች በአንድ ንግድ ላይ ብቻ ከፍተኛ መጠን ያለው ገንዘብ ለአደጋ ያጋልጣሉ። ትሬዱ ከጠበቁት ውጪ ከሆነ የገንዘብ አካውንታችን ላርጅ ፖርሽን ሊያሰጠን ይችላል ማለት ነው። ሪስክ ማኔጅመንት በፎሬክስ ትሬዲንግ ውስጥ በጣም አስፈላጊ ከሆኑ ክህሎቶች አንዱ ነው። ሚስቴክ ስሪ ምንድነው? ስቶፕ ሎስ አለመጠቀም ነው። ገበያው ከእርስዎ ንግድ በተቃራኒ በሚንቀሳቀስበት ጊዜ ስቶፕ ሎስ ኪሳራውን ለመገደብ እጅግ ይረዳል ማለት ነው። ያለ ስቶፕ ሎስ አንድ መጥፎ ትሬድ በጣም ትልቅ ኪሳራ ሊሆን ይችላል። ሁል ጊዜ ተገቢውን ሪስክ ማኔጅመንት በመጠቀም አካውንታችሁን ለመጠበቅ በደንብ አስቡበት። ሚስቴክ ፎር ምንድነው? ኦቨር ትሬዲንግ ነው። ብዙ ጀማሪዎች ብዙ ትሬድ ማካሄድ ብዙ ገንዘብ እንደሚያስገኝላቸው እጅግ ያስባሉ። በተጨባጭ ግን ከልክ በላይ መገበያየት ብዙ ጊዜ ወደ መጥፎ ውሳኔዎችና አላስፈላጊ ኪሳሮች እጅግ ይመራናል። ትኩረቱ በንግድ ኳንቲቲ ላይ ሳይሆን ኳሊቲ ላይ ቢሆን እጅግ ይመከራል። ሚስቴክ 5 ምንድነው? በስሜት መገበያየት። ትሬዲንግ ዊዝ ኢሞሽን ነው። ፍርሃትና ስግብግብነት በንግድ ውስጥ ትልቅ ፈተናዎች ናቸው። ፍርሃት የሚያሸንፍበት ንግድ ቀድሞ እንዲዘጉ ሊያደርጉት ይችላል። ስግብግብነት ደግሞ እየከሰሩ ያሉበት ንግድ ለረጅም ጊዜ እንዲቆዩ ሊያደርጉት ይችላል ማለት ነው። ስኬታማ ትሬደሮች ስትራቴጂ ይከተላሉ፣ እንዲሁም እጅግ ዲሲፕሊን አላቸው። እና ጀማሪዎች የሚሰሯቸው አምስት ዋና ዋና የፎሬክስ ሚስቴክ እነዚህ ናቸው። እነዚህን ስህተቶች በማስወገድ የንግድ ዲሲፕሊኑን ማሻሻል እና በገበያ ውስጥ የተሻሉ ውሳኔዎች ማድረግ ይችላሉ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ እና ተጨማሪ የፎሬክስ ንግድ ኮንቴንትን ለማግኘት የደወል ምልክቱን ያብሩ። ስለተመለከታችሁኝ እጅግ አመሰግናለሁ። በቀጣይ ቪዲዮ እንገናኝ።